በዓለም ላይ አደጉ፣ ሰለጠኑ፣ ላቁ የሚባሉ ሀገራት ፕራይመሪ ሁለት ነገር ላይ ሰሩ ናቸው። አንደኛው ሰው ላይ፣ ሁለተኛው ክላይሜት ላይ። ሰውና ተፈጥሮ ላይ ሰራ ሀገር ፕሮስፔሪቲ ሊያመጣ ይችላል። ፒፕል እና ፕላኔት ላይ በመስራት ፕሮስፔሪቲን ማረጋገጥ ይቻላል። ኢትዮጵያ እጅግ ውብ ሀገር ናት። የምትበለጽግ ሀገር ናት። 30 ሚሊዮን ተማሪ ያላት ሀገር ናት። የአፍሪካ የፓወር ሃውስ ናት። የሚፈትኑን የሚገዳደሩን ባንሰማቸው ባናያቸው የምንፈልጋቸው ነገሮች እዚህም እዚያም ይታያሉ። ከነዚህ ውጭ ግን ያደገ ሀገር የለም። ያደገ ሀገር ሁሉ በእነዚህ ፈተናዎች ያለፈ ነው። ሰብሰብ ብለን መሬት ረግጠን ሳንንሳፈፍ ሪያሊስቲክ ሆነን ሀገራችንን ወደን በተደመረ መንፈስ ብንሰራ የበለጸገች ያማረች ለአፍሪካ ሁሉ ኩራት የሆነች ሀገር መፍጠር እንችላለን። ቱሪዝም ያበባል፣ ቱሪዝም ያድጋል። ለዛ ምቹ ሁኔታ ስላለን ተባብረን ሀገራችንን ለኛ የምትመች ለሌሎች ደግሞ እንዲሁ የምትመች እናደርጋታለን። አመሰግናለሁ።